ሰላም ጤና ይስጥልን የቻናላችን ተከታታዮች ነው። ከአሁን ሰዓት ጀምሮ የዕለቱን ዘገባዎች ወደ እናንተ ማድረስ ጀመርን። በቅድሚያ አርዕስተ ዜና። ኢራን ረጅም ርቀት ሚሳኤል ማስወንጨፏ ተሰማ። የኤርትራና የትግራይ ክልል ጦር አዛዦች ፊት ለፊት በኢትዮጵያ መገናኘታቸው ታወቀ። የአሜሪካ ወታደሮች ወደ መካከለኛው ምስራቅ ጉዞ መጀመራቸው ታወቀ። እስራኤል ላይ የሚሰነዘሩ ጥቃቶች መጠናቸውንና አድማሳቸውን አስፋፍተው ቀጥለዋል ተባለ። እስራኤልና አሜሪካ በኢራን የኢነርጂ መሰረተ ልማት ላይ ጥቃት መፈጸማቸው ታወቀ። ኢራን ለደረሰባት ውድመት ሙሉ ካሳ ካላገኘው ሙሉ ጦርነቱን እቀጥላለሁ ማለቷ ተሰማ። ፓኪስታን አሜሪካና ኢራን የሚያደርጉትን ድርድር አስተናግዳለሁ ማለቷ ተዘገበ። አብራችሁን ስትቆዩ እኔንና መሰል ጉዳዮች በስፋት ስለምንቃኝ በጥሞና ይከታተሉ። ዘገባዎቹ ጋር ስትቆዩ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አይዘንጉ። ሰበር ዜና። ኢራን ረጅም ርቀት ሚሳኤል ማስወንጨፏ ተሰማ። ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት ላይ ወደሚገኘው የዩናይትድ ኪንግደም እና የአሜሪካ የጋራ ወታደራዊ ሰፈር ላይ የረጅም ርቀት ባለስቲክ ሚሳኤሎቿን ማስወንጨፏ በመካከለኛው ምስራቅ ያለውን ግጭት እየተባባሰ መምጣቱን የሚያሳይ ነው የተባለ ሲሆን፣ ነገር ግን ሚሳኤሎቹ ወደ ታቀደላቸው ኢላማ ሳይደርሱ ቀርተዋል ተብሏል። ይህን ተከትሎ የእስራኤል የመከላከያ ሰራዊት ጦርነቱ ከተጀመረ ወዲህ እንዲህ አይነት የረጅም ርቀት ሚሳኤሎች ጥቅም ላይ ሲውሉ ይህ የመጀመሪያው እንደሆነ ተናግረዋል። ባለሙያዎቹ አሁን የከሸፈው ጥቃት እንዲሁም በርቀት ለሚገኙ ኢላማዎች ይህ ምን ማለት እንደሆነ ጨምሮ የራሳቸውን ትንታኔ እየሰጡ ይገኛሉ የተባለ ሲሆን፣ የእስራኤል ባለስልጣናት ኢራን ከመካከለኛው ምስራቅ አልፈው እስከ አውሮፓ በመድረስ ውድመትን የሚያደርሱ ሚሳኤሎችን ታጥቃለች እያሉ ማስጠንቀቂያ ላይ መሆናቸው ታውቋል። ኤርትራና የትግራይ ክልል ጦር አዛዦች ፊት ለፊት በኢትዮጵያ ውስጥ መገናኘታቸው ታወቀ። የኤርትራና የትግራይ ክልል ጦር አዛዦች ፊት ለፊት ተገናኝተው መወያየታቸው አፍሪካ ኢንተለጀንስ ምንጮቹን ዋቢ አድርጎ የዘገበ ሲሆን፣ እንደ ዘገባው ጀነራል ፍስሐ ኪዳኑ ህወሓትን ወክለው የተገኙ ሲሆን፣ ጀነራል ኢዮብ ፍስሐ ደግሞ ሻዕቢያን ወክለው በመቀሌ እንደተገናኙ ጠቅሷል። ሆኖም የሁለቱ ጦር አዛዦች ስብሰባ ባለመግባባት መጠናቀቁን ምንጮቹ አሳወቁኝ ብሎ አፍሪካ ኢንተለጀንስ ዘግቧል። የፈረንሳዩ ጋዜጣ አፍሪካ ኢንተለጀንስ በዚህ ዘገባው የፌዴራሉ መንግስት የያዘው አቋም ህወሓትና ሻዕቢያ እንዲተባበሩ በር ከፍቷል ያለ ሲሆን፣ ነገር ግን በሁለቱ ኃይሎች መካከል ሰፊ የአመለካከት ልዩነት መኖሩን የጠቀሰ ሲሆን፣ ይህ የአመለካከት ልዩነት የተፈጠረው ሁለቱ ኃይሎች የኢትዮጵያ መከላከያ ሰራዊትን በተመለከተ ባቀረቡት ግምገማ ነው ከማለት ውጭ ዝርዝር ጉዳዮችን አላሳወቀም። ይህ በእንዲህ እንዳለ ዘኢኮኖሚስት ከወራት በፊት ባወጣው ዘገባ የሻዕቢያን የህወሓት እንዲሁም የኦሮሞ ነጻነት ሰራዊትና የፋኖ ኃይሎች ሱዳን ውስጥ በጋራ መምከራቸውን ዘግቦ የነበረ ሲሆን፣ የኢትዮጵያ መንግስትም በዶክተር ጌዲዮን ጢሞቴዎስ በኩል ከአንድም ሁለት ጊዜ ለተባበሩ መንግስታት ድርጅት በጻፈው ደብዳቤ ህወሓትና ሻዕቢያ ጥምረት እየፈጠሩ መሆኑን በመግለጽ መክሰሱ አይዘነጋም። የአሜሪካ ወታደሮች ወደ መካከለኛው ምስራቅ ጉዞ መጀመራቸው ተሰማ። በኢራንና በአሜሪካ መካከል ያለው ግጭት እየተባባሰ ባለበት በዚህ ወቅት ከሰራዊቱ 82ኛ ኤርቦርን ዲቪዥን የተውጣጡ በሺዎች የሚቆጠሩ ወታደሮች በሲ-17 የጭነት አውሮፕላን ወደ ቀጠናው መሰማራታቸው ታውቋል። እነዚህ ኃይሎች በሆርሙዝ ስትሬት ኦፍ ሆርሙዝ ውስጥ የሚገኙትንና በኢራን የሚፈለጉትን ነገር ግን በተባበሩት አረብ ኤምሬት የሚተዳደሩትን ታላቁ ቱምብና ታናሹ ቱምብ እንዲሁም አቡ ሙሳ የተባሉ አወዛጋቢ ደሴቶችን ለመቆጣጠር በሚያስችሉ ሁኔታ ላይ ይገኛሉ ተብሏል። እነዚህ የአየር ኃይል አካላት የዴልታን ፎርስ ጨምሮ ሌሎች ልዩ ኮማንዶ ኃይሎች በኢስፋሃን አቅራቢያ የሚገኘውን የኢራን ዩራኒየም ክምችት እጃቸውን ለማስገባት ለሚያደርጉት ዘመቻ ድጋፍ ይሰጣሉ ተብሎ ይጠበቃል ተብሏል። እኒህ እርምጃዎች የተወሰዱት የአሜሪካና የእስራኤል ጥምረት የኢራንን ሚሳይል ኃይል፣ የባህር ኃይልና እንዲሁም የአየር መከላከያና የኒውክሌር መሰረተ ልማቶችን ለማዳከም ኦፕሬሽን ኤፒክ ፍሪ የተባለው ጥቃት በተጀመረ በአራተኛ ሳምንት ላይ ሲሆን፣ እንደ ዘገባዎች ከሆነ አሜሪካ 90% የሚሆነውን የኢራንን ድፍድፍ ዘይት ለውጭ ገበያ የሚቀርብበትን የካርግ ደሴትን ከመምታት እንድትቆጠብ በምላሹም ኢራን በሶስቱ ደሴቶች በዩራኒየም ክምችቷ ላይ ስምምነት እንድታደርግ የሚጠይቅ ድርድር ሀሳብ ቀርቧል ተብሏል። ምንም እንኳ የፔንታጎን ባለስልጣናት ስለሚካሄደው ጥቃት በይፋ ማረጋገጫ ባይሰጡም የአየር ወለድና የልዩ ኦፕሬሽን ክፍሎች በፍጥነት መከማቸት ላይ የሚገኙ የኒውክሌር ስጋቶችን ለማስወገድና የሆርሙዝ ስትሬትን ለመክፈት ከፍተኛ ጥንቃቄ የሚጠይቁ ተልዕኮዎችን ለመፈጸም ዝግጅት ላይ እንዳሉ ያሳያል ተብሏል። እስራኤል ላይ የሚሰነዘሩ ጥቃቶች አድማሳቸውን አስፍተው ተባብሰው ቀጥለዋል ተባለ። ትናንት ሰኞ ምሽት ጀምሮ እስከ ማክሰኞ የንጋት ሰዓታት ድረስ በእስራኤል ማዕከላዊና ሰሜናዊ ክፍሎች ላይ ከባድ የሚሳኤል ጥቃት በመፈጸሙ ሀገሪቱ ሌላ ረጅም ጊዜ ምሽት ማሳለፏን ተዘግቧል። ከጥቂት ጊዜ በፊት የተተኮሰው የቅርብ ጊዜ ሚሳኤል በማዕከላዊ እስራኤል በሚገኝ ክፍት ቦታ ላይ ያረፈ ሲሆን ምንም አይነት የከፋ ጉዳት አላደረሰም የተባለ ሲሆን፣ ይሁን እንጂ ጥቃቱ በእስራኤል ወታደራዊ የቅድመ ማስጠንቀቂያ ስርዓት አስቀድሞ በመታወቁ በቴል አቪቭ እና በተያያዘው ምዕራብ ዳርቻ አካባቢዎች አደጋ ጊዜ ሳይረኖች ከፍተኛ ድምፅ ሲያስተጋቡ ማደራቸው ታውቋል። ይህ ተከታታይ የሚሳኤል ማዕበል ሰፋፊ የእስራኤል ግዛቶችን ያነጣጠረ ሲሆን ከነዚህም መካከል በኢየሩሳሌም፣ በሃይፋ፣ በቴል አቪቭ እንዲሁም በምዕራባዊ ገሊላ አካባቢዎች ከፍተኛ አደጋ ማስጠንቀቂያዎች ተሰምተዋል ተብሏል።
ከነዚህ ሚሳኤሎች መካከል ቢያንስ አንደኛው በርካታ ትናንሽ ፈንጆችን የሚበትን የክላስተር ጦር አረር የያዘ እንደነበረ የተረጋገጠ ሲሆን እነዚህ ተበታታይ ቦምቦች በወደብ ከተማዋ ሃይፋ ዙሪያ ያደረሱት የንብረት ጉዳት መመዝገቡ ታውቋል። እስራኤልና አሜሪካ በኢራን የኢነርጂ መሰረተ ልማት ላይ ጥቃት መፈጸማቸው ታወቀ። እስራኤልና አሜሪካ በኢራን ኢስፋሃንና ኮራም ሻህር የኢነርጂ መሰረተ ልማቶች ላይ ጥቃት ፈጽሟል የተባለ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኢነርጂ መሰረተ ልማት ላይ ለመፈጸም የተቀመጠውን የጊዜ ገደብ ወደ 5ኛ ቀናት መራዘሙን ትናንት ካስታወቁ በኋላ ጥቃቱ መፈጸሙን ዘገባዎች አመላክተዋል። የኢራን መገናኛ ብዙሃንን ጠቅሶ አናዶሉ እንደዘገበው በኢስፋሃን የኢነርጂ ጣቢያ በተፈጸመ ጥቃት በአካባቢው የሚገኙ የተፈጥሮ ጋዝ አስተዳደር ህንፃና የጋዝ ግፊት መቆጣጠሪያ ማዕከል ላይ ጉዳት ደርሷል በማለት ዘግቧል። ተመሳሳይ በኮራም ሻህር የኢነርጂ መሰረተ ልማት ላይ የተፈጸመ ጥቃት በጋዝ ማስተላለፊያ ቱቦ ላይ ጉዳት መድረሱ የገለጸ ሲሆን ይሁን እንጂ በሁለቱም የኢነርጂ መሰረተ ልማቶች ላይ በተፈጸመው ጥቃት የከፋ ጉዳት አለማድረሱና በሁለቱም ስፍራዎች ያለው የኃይል አቅርቦት እንዳልተስተጓጎለ ተገልጿል። ከጥቃቱ በኋላ ኢራን በወሰደችው የአጸፋ እርምጃ በእስራኤል በተለያዩ ከተሞች ላይ ጥቃት የፈጸመች ሲሆን እንዲሁም በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት መፈጸሟን የኢራን አብዮታዊ ዘብ አስታውቋል። ይህን ተከትሎ ምሽት ላይ ኢራን በቴል አቪቭ በፈጸመችው ጥቃት በመኖሪያ ህንፃዎች ላይ ከፍተኛ ጉዳት ሲደርስ 6 ሰዎች ደግሞ ጉዳት ማስተናገዳቸውን የእስራኤል ጤና ሚኒስቴር አስታውቋል። ኢራን ለደረሰባት ውድመት ሙሉ ካሳ ካላገኘው ጦርነቱን እቀጥላለሁ ማለቷ ተሰማ። የኢራን አዲሱ መንፈሳዊ መሪ የሆኑት ሙጅታባ ካሚኒ ከፍተኛ ወታደራዊ አማካሪ ሞሐሰን ረዛኢ ሀገሪቱ ለደረሰባት ጉዳት ሙሉ ካሳ እስክታገኝ ድረስ ጦርነቱን እንደምትቀጥል ያስታወቁ ሲሆን ሰኞ ዕለት በቴሌቪዥን በተላለፈ ንግግር ላይ ረዛኢ እንዳረጋገጡት ሁሉም የኢኮኖሚ ማዕቀቦች እስኪነሱና አሜሪካ በኢራን የውስጥ ጉዳይ ላይ ጣልቃ እንዳትገባ የሚከለክል ህጋዊ አስገዳጅነት ያለው ዓለም አቀፍ ዋስትና እስኪገኝ ድረስ ኢራን ውጊያዋን አታቆምም ያሉ ሲሆን አማካሪው አክለውም የጦር ኃይሎቻቸው አሁን ሙሉ በሙሉ ጥንካሬ ላይ ዘመቻዎችን እያካሄዱ መሆናቸውን ጠቅሰዋል። አዲሱ መሪ ስር የተዋቀረው የሀገሪቱ አመራር ኃላፊነቱንም በተገቢው መንገድ እየመራ መሆኑን አስታውቀዋል። ከሳምንት በፊት ጦርነቱ በተግባር ማብቃቱን የገለጹት ረዛኢ ዩናይትድ ስቴትስ ውጊያውን ለማቆምና የተኩስ አቁም ስምምነት ለማድረግ ዝግጁ እንደነበረች አረጋግጠዋል። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱ እንዲቀጥል ከፍተኛ ግፊት ማድረጋቸውን ተናግረዋል። እንደ አማካሪው ከሆነ የይገባኛል ጥያቄ ጦርነቱ የ15ኛ ቀኑን ካለፈ በኋላ ዩናይትድ ስቴትስ በዚህ ጦርነት ውስጥ ምንም አይነት የማሸነፊያ መንገድ እንደሌለ በግልጽ ተረድታ ነበር ብሏል። ፓኪስታን አሜሪካና ኢራንን የሚያደርጉትን ድርድር ልታስተናግድ መሆኑ ተሰማ። አሜሪካና ኢራን ባለስልጣናት በፓኪስታን ተገናኝተው እንዲወያዩ የተለያዩ መረጃዎች እየወጡ ይገኛሉ። የፓኪስታን የውጭ ጉዳይ ሚኒስትር ቃል አቀባይ ተደራዳሪዎቹ የሚፈልጉ ከሆነ ሀገራቸው ውይይቶችን ለማስተናገድ ሁሌም ፈቃደኛ ናት ሲሉ ለቢቢሲ ተናግረዋል። ኬረን ድራቢ ለቢቢሲ እንደገለጹት ፓኪስታን በቀጠናው ሰላምና መረጋጋት እንዲሰፍን በተደጋጋሚ ስለ ውይይትና ዲፕሎማሲ ስትወተውት እንደነበረ የተናገሩ ሲሆን የትኛውም አካል ጋር ስለ ውይይቶች መነጋገራቸውን አላረጋገጡም እንዲሁም አላስተባበሉም ብለዋል። ዋይት ሀውስ ቀደም ሲል ሁኔታውን እርግጠኛ የሆነ ጉዳይ አለመሆኑን አስጠንቅቆ በኢራንና በአሜሪካ ከፍተኛ ባለስልጣናት መካከል መደበኛ ስብሰባ አለመደረጉን አስታውቋል። የፓኪስታን ከፍተኛ ባለስልጣን ከአሜሪካ ሹማምንት ጋር ስለመነጋገራቸው የተሰጠ ይፋዊ መግለጫ ባይኖርም የአሜሪካው ፕሬዝዳንት ሰኞ ዕለት ለጋዜጠኞች ሲናገሩ ከኢራን ጋር በ15 ነጥቦች ዙሪያ መወያየታቸውን ገልጸው ቀዳሚዎቹ የኒውክሌር ጦር መሳሪያዎች ጉዳይ እንደሚሆንም አብራርተዋል። ትራምፕ አክለውም ቴህራን የኒውክሌር ጦር መሳሪያ ፕሮግራሟን ለመተው ፈቃደኛ ትሆናለች የሚል ሀሳብ እንዳላቸውም በትናንትናው ዕለት ለጋዜጠኞች በሰጡት መግለጫ አረጋግጠዋል።